ሰላም ውድና የተከበራችሁ የቢኒያም ኦፊሻል ዩቲዩብ ቻናል ቤተሰቦች ዛሬም ደግሞ በሌላ ፊልም መጥቼላችኋለሁ። ሰብስክራይብ እያደረጋችሁ ሜሰንና ኤሚሊያ የተባሉ ፍቅረኛሞች ሎስ አንጀለስ ውስጥ ወደ ተዘጋጀ ትልቅ የሀብታሞች ፓርቲ ላይ በግል አውሮፕላናቸው ሲሄዱ እናያቸዋለን። ሜሰንና ኤሚሊያ የሀብት ምንጫቸው ያልታወቁ ልጥጦች ሲሆኑ አውሮፕላናቸውም አርፎ ፓርቲው ቦታ ከተቀላቀሉ ከተወሰኑ ደቂቃዎች በኋላ ፓርቲውን ካዘጋጀው ፔሬዝ ከተባለ ቢሊዮነር ሰውዬ ጋር ተገናኝተው ማውራት ይጀምራሉ። እና ሜሰንም መገመት አይከብደም፣ ያው ሰርቀው ነው ሊሆን የሚችለው አይደል? እንደ አበሻ ማይንድ ሴት ስናስበው እንደዛ ነው። ከፔሬዝ ጋር ሻምፓኛቸውን እየጠጡ ሲጨዋወቱ ሜሰንና ኤሚሊያ በምድር ላይ የሚያስደስታቸው ነገር ቢኖር ውድና ቅንጡ የተባሉ መኪናዎችን መንዳትና ገዝቶ ማስቀመጥ እንደሆነ ለፔሬዝ ይገልጹለታል። ፔሬዝም ይህንን ሲሰማ በጣም ተደንቆ እሱም በተመሳሳይ ሁኔታ ቅንጡ መኪናዎችን መሰብሰብ እንደሚያስደስተው በመንገር ወዲያውኑ ግቢው ውስጥ ወደሚገኘው ውድ መኪኖቹን ሰብስቦ የያዘው ጋራዥን ሊያስጎበኛቸው ይወስዳቸዋል። ዋው መኪኖቹም ያምራሉ፣ አስተሳሰባቸውም ያበደ ነው። ካርጋ መሆን በጣም ጸዴ ነገር ነው። ግን ሌቦች ናቸው መሰለኝ፣ አይ ቲንክ ናቸው። ሜሰንም የፔሬዝ ጋራዥ ገብተው ጉብኝታቸውን እንደጀመሩ ፔሬዝ መኪናዎቹ ሁሉ አብልጦ የሚወደውንና $20 ሚሊዮን የሚያወጣውን መኪናውን ሲያሳያቸው ጊዜ በጌታ ስም እንዲህ ነው የሚያምሩ ጋይስ። ይህን መኪና ሁላችሁም የቻናል ፋሚሊዎች እንድትገዙ ፈጣሪ ይርዳችሁ። አሜን በሉ። አይታወቅም። ሜሰንና ኤሚሊያም አፋቸውን ከፍተው ሲደነቁ በመቆየት ይሄ መኪና ውስጥ ገብተው በመቀመጥ አምሮታቸውን እንዲቆርጡ ፔሬዝን ሲጠይቁት ፔሬዝም ምንም ችግር የለም በማለት መኪናው ውስጥ እንዲገቡ ይፈቅድላቸዋል። እነ ሜሰንም መኪናው ውስጥ በገቡ ቅጽበት ኤሚሊያ ጆሮዋ ውስጥ ደብቀው በነበረው መነጋገሪያ በኩል ሊንክ ለተባለች ሰዓት የላሰች ሀከር መልእክት ስለላከች ሊንክ የፔሬዝን ጋራዥ ሲስተም ሃክ በማድረግ መብራቶቹ ሁላ እንዲጠፉ ታደርጋለች። ወዲያውኑ ስራ ሊጀምሩ ነው። ጭራሽ አባል አላቸው ሀከር ምናምን። ፔሬዝ ባልጠበቀው ሁኔታ ፓርቲው ላይ ሲያስተናግዱ የነበሩት አስተናጋጆች መጥተው ሽጉጥ በማውጣት ፔሬዝን ወለል ላይ ሲጥሉት ሜሰንና ኤሚሊያ ደግሞ ውዱን የፔሬዝን መኪና በማስነሳት ከአካባቢው ያመልጣሉ። ይህን ጊዜ በጌታ ስም ያን የመሰለ መኪና ሰረቁት። ኦ ማይ ጋድ። ሜሰንና ኤሚሊያ ቅድም አስተናጋጅ መስለው ሲንቀሳቀሱ ከነበሩት ግብረ አበሮቻቸው ጋር በጥምረት በመዝረፍ ሀብታም የሆኑ ፕሮፌሽናል ቀማኞች እንደሆኑና ፓርቲው ላይም ለካ የተገኙበት ዋና ዓላማም የፔሬዝን ውድ መኪና ለመዝረፍ ብቻ እንደሆነ እንረዳለን። ተሳክቶላቸዋል። ኮንግራ ብለናል። እንደነዚህ አይነት ነገሮች መበረታታት አለባቸው። ያው ኢትዮጵያ ውስጥ እንደዚህ አይነት መኪና የለም እንጂ ሎምና ሜሰን የዘረፉትን መኪና ግብረ አበሮቻቸው የያዙት ትልቅ መኪና ላይ ወስደው ከጫኑ በኋላ ሜሰንና ኤሚሊያ ከፊት ሆነው ከሎስ አንጀለስ መውጣት ከመጀመራቸው ፍጹም ሳያስቡት ከኋላቸው በርካታ የኤፍቢአይ መኪኖች እየተከተላቸው እንደሆነ ሜሰን ይመለከታል። ኤፍቢአይ ደግሞ አይቀልድም። አንድ ኢትዮጵያ ለመቼም አይቀልድም፣ ታውቃላችሁ። ኤኒዌይስ ሰብስክራይብ እያደረጋችሁ እኔ በጣም እየለፋው ነው ይሄን ቪዲዮ ኤዲት ለማድረግ የሪከርድ ለማድረግ ምን ለማድረግ ሰብስክራይብ አድርጉ። ሜሰንም ኤፍቢአዮች እንዴት ያሉበትን ቦታ በፍጥነት ሊያውቁበት እንደቻሉ ግራ ተጋብቶ ሳለ ሜሰን ምንም ባላሰበው ሁኔታ ለ2 ዓመታት ያህል ፍቅረኛው የሆነችው ኤሚሊያ ሽጉጧን ሜሰን ላይ በማውጣት በአሁኑ ሰዓት ላይ ኤፍቢአዮች ንግግራቸውን ባደረገችው ማይክ አማካኝነት እየሰሙ እንደሆነ ለሜሰን ታሳውቀዋለች። ቀጥላም ኤሚሊያ ትክክለኛ ማንነቷ የኤፍቢአይ ኤጀንት እንደሆነችና እሱን የቀረበችውን ዝርፊያ ሲፈጽም ኤፍቢአይ እጅ ከፍንጅ እንድትይዝ ልኳት እንደሆነ ስትነግረው ጊዜ ሜሰንም በሰማው ነገር ያዘነ በመምሰል መኪናውን ይዘው እየገሰገሱ ለነበሩት ባልደረቦቹ ሁለተኛ እቅዳቸውን እንዲተገብሩት ያሳውቃቸዋል። ሁለተኛ እቅድ አቅዷል። እሷም ኤፍቢአይ ኤጀንት ናት። እስኪ እናያለን። የሜሰንም ባልደረቦች ይህን እንደሰሙ ወዲያውኑ የፔሬዝን መኪና ጭነው የሚሄዱበትን መኪና እንደያዙ ድልድዩን በመጣስ ወንዝ ውስጥ ሲገቡ ሜሰንም ከኤሚሊያ እንደምንም ብሎ በማምለጥ ወንዝ ውስጥ ገብቶ ከባልደረቦቹ ጋር በወንዙ በኩል ዋኝቶ ያመልጣል። ይህ ከሆነ ከ3 ወራት በኋላ ሜሰን ጨርሳ ዲድና ግን እንደዚህ ካደረገች በኋላ እውነት
አሁን ላይ ገጠራማ ስፍራ ሄዶ በመደበቅ የብቸኝነት ሕይወቱን እየገፋ ሳለ የስርቆት ባልደረባው እንዲሁም ታናሽ ወንድሙ የሆነው ሾን ሜሰን ጋር በመምጣት ሰላምታ አቅርቦለት ሲያበቃ ከ3 ቀና እንደ ዘር ነው እንደ ፋሚሊ ነው የተቋቋሙት በሌብነት በኋላ ትልቅ የሚባል የባንክ ዝርፊያ ሊፈጽሙ ስለሆነ ሜሰንም ዝርፊያውን እንዲቀላቀል ጥያቄ ያቀርብለታል። ሜሰን ግን በአሁኑ ሰዓት ላይ ምንም አይነት የዝርፊያ ስራ ውስጥ መግባት እንደማይፈልግ ጠቅሶ የወንድሙን ሾንን ጥያቄ ውድቅ ያደርግበታል። ሾንም የተቻለውን እንኳን ቢጥርም ሜሰንን ማሳመን ምንም ስላልተሳካለት ሾን ሜሰን በ3 ቀናት ውስጥ ሐሳቡን ከቀየረ ስልክ እንዲደውልለት ነግሮት አንድ ሞባይል አስቀምጦለት ይሄዳል። ከ3 ቀናትም ጥሩ ነው፣ ግን ደግሞ ወደ ሌብነት ብትመለስ ጥሩ ነው እንደ ሐሳብ። እኔም እደግፋለሁ፣ አፕሪሼት አደርጋለሁ። በኋላ ሜሰን ቤቱ ውስጥ ተኝቶ ሳለ ሀከሯ ሊንክ ደውላ ሜሰንን የዝርፊያው ሰዓት ስለደረሰ ፈጥኖ እንዲመጣ ስታሳውቀው ጊዜ ሜሰንም ወንድሙ ሾን ለሊንክና ለሌሎቹ ባልደረቦች ሜሰን ዝርፊያውን አብሯቸው እንደሚፈጽም እንደተስማማ አድርጎ እንደነገራቸው ይረዳና በጣም ይበሳጫል። ሆኖም ግን ከብዙ ማሰላሰል በኋላ ሜሰን ሐሳቡን በመቀየር ወንድሙና ባልደረቦቹ ጋር ለመሄድ ዝግጅት ይጀምራል። በሌላም ስፍራ የሜሰን ወንድሙ ጀግና ነው፣ እንደማይቀር አውቆ በዚህኛው መንገድ አሳምነው ተችላለ። ወንድም ሾን ሊዘርፈው ያሰበው ባንክ ማናጀር የሚያዘወትርበት ቡና መጠጫ ስፍራ ሄዶ የባንኩ ማናጀር ፊት ለፊት ከተቀመጠ በኋላ ለማናጀሩ ሽጉጥ በማሳየት ምንም አይነት እንቅስቃሴ እንዳያደርግ ያስጠነቅቀዋል። ቀጥሎም ሾን ማናጀሩን እንዲነሳ አድርጎት ይዞት ወደ ባንኩ በመግባት ላይ ሳለ ሜሰን ድንገት ተነስቶ ይሄ ዝርፊያ በደንብ የታቀደበት ስላልሆነ ዝርፊያውን እንዲያቋርጡት ማስጠንቀቂያ ቢሰጠውም ሾን ግን ባልደረቦቻቸው ቀድመው ባንክ ገብተው እየጠበቋቸው ስለሆነ ከዚህ በኋላ ወደ ኋላ ማለት እንደሌለባቸው ሜሰንን አሳምኖት የባንኩን ማናጀር እንደያዙ ወደ ባንኩ ይገባሉ። ሜሰን እውነት ነው፣ ግን የታቀደበት አይመስልም። ይሄ ከልምድ ያለው ሰው ጋር እንትን ማለት ኤክስፔሪየንስ መውሰድ ጥሩ ነው። ልምድ ካለው ሰው ጋር እንደዛ በጣም አሜዚንግ ነው የሚሆነው። ወደ ባንኩ እንደገባ ባልደረቦቹ በሙሉ ከባንኩ ደንበኞች ጋር ተመሳስለው ያያቸውና ሜሰንም አማራጭ አጥቶ ዝርፊያውን ሳይወድ በግዱ ይቀላቀላል። ተያዙ። እነዚህ ሰዎች የፈልፈለው ምንም አይችል ያስተውቃል። ራሱ እቅዱ ራሱ የደከመ ነው። እውነት አስተሳሰቡ እንዲሁ ያስተውቃል። በቃ መያዛቸው አይቀርም፣ ሊያስበላቸው ነው። እዛው ቅጽበትም ሾን ማናጀሩን እየመራ ወስዶ ካዝናው የሚገኝበትን በአሻራ የሚከፈት ክፍል በጣቱ አሻራ እንዲከፍት ሲያስገድደው ጊዜ ማናጀርም ካዝናውን በአሻራ የሚከፍት አስመስሎ የባንኩን ሴኪሪቲ የአላርም ሲስተም እንዲጮህ ያደርገዋል። በዚህም ጊዜ ባንኩ በጥቃት ላይ እንደሆነ የገባቸው የባንኩ ጥበቆች ሽጉጣቸውን ቢመዠርጡም ሜሰንና ባልደረቦቹ ግን በፈጠነና በተቀላጠፈ ሁኔታ ሽጉጣቸውን ከጥበቆቹ ላይ በመንጠቅ ጥበቆቹን ጨምሮ ባንኩ ውስጥ የነበሩትን ደንበኞች በሙሉ አግተው በመያዝ ባንኩን ይቆጣጠሩታል። ከዚህም በዚህኛው መንገድ አልነበረም። በመጀመሪያ አካሄዳቸው ያበደ ነበረ፣ ግን በዚህኛው መንገድ ስላደረጉት ደግሞ ነገሩን ያበላሽባቸዋል። አዴን ደብዘዴ መስረቃቸው አይቀርም። እስኪ እናያለን። በኋላ ሜሰን ወንድሙ ሾንን ባንኩ ውስጥ ምን ሊዘርፉ እንደገቡ እንዲነግረው ሲጠይቀው ሾንም 1140 ሳጥን ቁጥር ያለው ካዝና ውስጥ የተቀመጠ ሃርድ ዲስክን ሊወስዱ እንደመጡ ገልጾ ሃርድ ዲስኩ በቢሊዮን ዶላሮች የሚጠጋ በዲጂታል መልክ የተቀመጠ ክሪፕቶ ከረንሲ ገንዘብን እንደያዘ ለሜሰን ይነግረዋል። ወዲያው ይቻላል ክሪፕቶ ከረንሲ ዋይዝ እኛም ትሬድ እናደርጋለን፣ እንሞካክራለን። ትሬዲንግ ከባድ ነው፣ አጨልሎናል። ሌላ ምንም አላላችሁም። ሆኖም ሜሰንና ሾን የባንኩን ማናጀር እያንቀለቀሉ የካዝናው ቁጥር ያለበት ቦታ እንደደረሱ ሾን ማናጀሩን ሳጥኑን እንዲከፍተው ሲያዘው ማናጀሩ ይህ ሳጥን የሚከፈተው በሁለት ቁልፎች እንደሆነና አንደኛው ቁልፍ እሱ ጋር የሚገኝ ቢሆንም ሁለተኛው ቁልፍ ያለው ግን የሳጥኑ ባለቤት ጋር እንደሆነ ለነሜሰን ያሳውቃቸዋል። እነሜሰንም መጀመሪያ ላይ ማናጀሩ እያደናገረ እንደሆነ ቢያስቡም በኋላ ላይ ግን ያላቸው ነገር እውነት መሆኑን ስለተረዱ ሜሰን ወንድሙ ሾን ይህን መረጃ እንኳን ቀድሞ ሳያጣራ ወደ ዝርፊያ በመምጣቱ በጣም ይናደድበታል። ልጁ ለማጅ ነው፣ ፊቱ ያስታውቃል ብዬ ነበርኩ። እኔ እኮ ተናግሬያለሁ እኮ አልሰማላችሁ። ለጥፍልብናት ሲያስጠላ
አርፎ የተቀመጠውን ሰውዬ። ሆኖም ግን መፍትሄ የማያጣው ሜሰን ሀከሯ ሊንክን ሃርድ ዲስኩ ያለበትን ካዝና ሀክ አድርጋ መክፈት ከቻለች እንድታደርገው ስለጠየቃት ሊንክም ያላትን ብቃት ሁሉ አሟጣ በመጨረሻም ሳጥኑን በተሳካ ሁኔታ ትከፍተዋለች። ሾንም ሳጥኑ እንደተከፈተ ተስገብግቦ ቢከፍተውም ባዶ ነው ነገር መሰለኝ። ነገር ግን ሳጥኑ ውስጥ ሃርድ ዲስኩ ቀርቶ ጥቃቂ ነገር እንኳን እንደሌለ ስለተመለከተ ሾን በሁኔታው ግራ ተጋብቶ ማናጀሩን ሃርድ ዲስኩ የት አባቱ እንዳለ ሲጠይቀው ማናጀሩም የምጸት ሳቅ እየሳቀ ይሄ ሳጥን ሰዎችን ለማደናገሪያ ሆን ተብሎ የተቀመጠ እንደሆነ በመግለጽ ትክክለኛው ሳጥን የትኛው የባንኩ ክፍል ውስጥ እንዳለ እሱ ራሱ እንደማያውቅ ለነ ሜሰን ያሳውቃቸዋል። ኧረ ላሽ ይኸው ለማጅ ነው ስላችሁ ነበርኩ። አስበላው በቃ አሁን ግዛፓ ይመጣል በቃ አሁን ሜሰንም ይህንን ሲሰማ ጊዜ ወንድሙ ሾን እነዚህን ሁላ ነገሮች ቅድሚያ እንኳን ሳያጣራ እሱና ባልደረቦቹን አጣብቂኝ ውስጥ በመክተቱ በከፍተኛ ሁኔታ ይጮህበታል። ይህ በእንዲህ እንዳለም ኤፍቢአይ ባንኩ በሜሰንና በባልደረቦቹ ጥቃት እንደደረሰበት ስለሰማ አሁን ላይ የደረጃ እድገት ያገኘችው ኤሚሊያ የኤፍቢአይ ቡድኗን ራሷ እየመራች እነ ሜሰን ያሉበትን ባንክ በመክበብ ወደ ባንኩ መደወል ትጀምራለች። ምን አልኩ? ባንኩ ውስጥም የባንኩን የስልክ መስመር በመቆጣጠር ላይ የምትገኘው ሊንክ የስልክ ጥሪውን ተቀብላ ከኤሚሊያ ጋር መነጋገር ብትጀምርም ኤሚሊያ ግን ሜሰንን ማናገር እንደምትፈልግ ኮምጠጥ ብላ ስለተናገረች ሊንክ የድሮ ፍቅረኛው ኤሚሊያ እየፈለገችው እንደሆነ ለሜሰን ታሳውቀዋለች። ሜሰንም ይህንን እንደሰማ ወንድሙ ሾንን አይኑን ከባንኩ ማናጀር ላይ እንዳይነቅል አስጠንቅቆት ሲያበቃ ወዲያውኑ ሊንክ ወደምትገኝበት ክፍል ገስግሶ ይሄዳል። አራት መኖባካውንም እዚህ ጠፍጥፎት ነው የሚያመልጠው። እዛም እንደደረሰ እኔም እሱን የፈሩት ይዞ ላጥ ያደርገዋል። ከዛ በቃ ያመልጣል። ኢማጂኔሽን ከባድ ነው። መስመር ላይ የጠበቀችው የነበረችውን ኤሚሊያ ማዋራት ከመጀመሩ ሜሰን ኤሚሊያ በጣም ናፍቃው ስለነበር መስለምለም ቢጀምርም ወዲያውኑ ግን ቀልቡን ሰብስቦ ኤሚሊያ አሁኑኑ ያሰማራቻቸውን የኤፍቢአይ ቡድን አባላት ከባንኩ 100 ሜትር ራዲየስ ገለል እንዲሉ እንድታደርግ ማሳሰቢያ ይሰጣታል። አያቸዋ ወንድ ልጅ ምስኪን ነው። እንደዛ ሁላ ጉድ ሰርተው ግን ስቲል ይወዳታል። አይ ወንድ ልጅ ምን ማድረግ ይችላል እንግዲህ ፍቅር ነው አሉ። አሁን ሴት ልጅ እንዲህ ትወዳለች? አውብድም ማን የከዳ ብሮ ምንድነው ከሴት ጋር ያለ ችግር እንዳትሉ እንጂ። ሜሰንም አክሎ በ30 ደቂቃ ውስጥ አራን ልብር ዝና ልክ ነሽ ማን የታገቱት ሰዎች እንዲሁም ለሱና ለባልደረቦቹ ፒዛና የሚጠጣ ነገር ራሷ እንድታመጣ ገልጾ ይህ ካልሆነ ግን ሜሰን እያንዳንዱን ታጋች መግደል እንደሚጀምር ማሳሰቢያ ይሰጣታል። ይህን ተከትሎም ኤሚሊያ ሜሰን ያላትን ነገር ለመፈጸም እንደተስማማሽ ገልጻ በምትኩ ደግሞ ሜሰን 2 ታጋቾችን መልቀቅ እንደሚኖርበት ስታሳውቀው ሜሰንም በኤሚሊያ ሐሳብ ይስማማል። ከተወሰኑ ደቂቆች በኋላም ኤሚሊያ እንደታዘዘችው ፒዛና የሚጠጣ ውሃ ይዛ ወደ ባንኩ በመምጣት ከሜሰን ጋር እንደተገናኙ ሜሰንም የቀድሞውን አፍቆቱ አገርሽቶበት ኤሚሊያን በፍቅር ቃላት መጀንጀን ይጀምራል። አረረፍ ባክ ነገሩን ታበላሽዋለህ ማለት እንደ አንተ ሰውዬ በቃ ፍቅር ምናምን የሚባል ነገር የለም። አንዴ ተበላሽቷል ነገሩ በቃ። ኤሚሊያ ግን ሜሰን ቀልዱን ትቶ ያገታቸውን ሁሉንም ሰዎች እንዲለቃቸው ማሳሰቢያ ስትሰጠው ሜሰን ግን ይሄ እንደማይሆን በግልጽ በመንገር ኤሚሊያን ከባንኩ ያባረርና ለታጋቾቹ በሙሉ ፒዛ ሰጥቶ ሲጨርስ ሜሰን ከኤሚሊያ ጋር ቀድሞ በተስማሙት መሰረት 2 ታጋቾችን ነፃ ይለቃቸዋል። በዛው ቅጽበትም ውስጥ ከሜሰን ወንድም ሾን ጋር የነበረው የባንኩ ማናጀር ሾን ላይ ጥቃት አድርሶበት የሾንን ሽጉጥ ይዞ ሲሮጥ የሆነ ደንባራ የሆነ ወንድም ነው ያለው። ምን አልኩ ቅድም የውላት ጥላት አደረገው በቃ ውይ አረ እንደዚህ አይነት ወንድም ሰጭ። ሊንክ በካሜራ አይታ ለሜሰን ስላሳወቀችው ሜሰንም ምንም ጊዜ ሳያጠፋ ፈጥኖ ማናጀሩ በሮጠበት አቅጣጫ ተከትሎ በመሄድ ማናጀሩን ሲያፈላልግ ከቆየ በኋላ ሜሰን ተሳክቶለት የባንኩን ማናጀር ከነሽጉጡ ይማርከዋል። ቀጥሎም ሜሰን ማናጀሩን ይዞ ተችላለህ ማን አሁን በለው ግን ማናጀሩንም በለው ወንድምህንም በለው በቦክስ ማለት ነው
ክሪፕቶ ከረንሲው ያለበት ሃርድ ዲስክ ባለቤት ማን እንደሆነ እንዲነግረው በጥያቄ ሲያጣድፈው ማናጀሩም ሃርድ ዲስኩ ሳላዛር የተባለ የአደገኛ ማፊያ ሰውዬ ንብረት ሲሆን ሃርድ ዲስኩ የያዘውን ነገር የክሪፕቶ ከረንሲ ገንዘብ ብቻ ሳይሆን የአሜሪካ ከፍተኛ ባለስልጣናት የሙስና ቅሌት እንዲሁም የነውር ቪዲዮዎች እንደሆነ ለነሜሰን ያሳውቃቸዋል። በዚህም ምክንያት ሳላዛር የአሜሪካ ባለስልጣናትን በእጁ መዳፍ የሚቆጣጠር ኃያል ሰው እንደሆነና ይህ ቅሌት ይፋ ከወጣ የአሜሪካ ባለስልጣናት ከፍተኛ ችግር ውስጥ እንደሚገቡ ለነሜሰን ሲነግራቸው ጊዜ ይህ ነገር እኮ አንደኛ ክሪፕቶ ከረንሲውን ያገኛል፣ ሁለተኛ ባለስልጣኖቹን ያዋርዳል፣ ሶስተኛ ነፃ ይሆናል ይህ ሰውዬ። ምክንያቱም ባለስልጣኖቹ ላይ ነውር ቪዲዮ ካለ ኦሬዲ አይታሰርም፣ ቢታሰርም ነገ ይወጣል። አዲን ነው ዘዴን ካላገኘ ፖይንትለስ። ሜሰንም ይህን ሃርድ ዲስክ ባንኩን ደረማምሰው ቢሆንም ማግኘት እንዳለባቸውና ሃርድ ዲስኩ ላይ ያለውን ፋይል እንደ መደራደሪያነት በመጠቀም ከባንኩ ማምለጥ እንደሚችሉ ለባልደረቦቹ ሐሳብ ያቀርባል። በዛው ቅጽበትም ከባንኩ ውጪ የሳላዛር ጠበቃ የሆነ አሌክስ የተባለ ሰው በቅንጡ መኪና ወደ አካባቢው በመምጣት ኤፍቢአዮችን እየመራች ወዳለችው ኤሚሊያ ሄዶ ባንክ ውስጥ ያሉትን ዘራፊዎች በአንድ ሰዓት ውስጥ ማስወጣት የማትችል ከሆነ የአሜሪካ ወታደሮች ጣልቃ በመግባት ዘራፊዎቹን እንደሚደመስሷቸው ያስጠነቅቃታል። ኤሚሊያ እንዴ ፓወር የዚህን ያክል ፓወር አለው? ነችና ማን የሚያዋራት ሰውን ማንነት ባለማወቋ ምክንያት ፈጥና ወደ አለቃዋ ደውላ የተፈጠረውን ነገር ስትነግረው አለቃዋም ሰውየው የታዋቂው ሳላዛር የግል ጠበቃ የሆነ ሰውዬ እንደሆነና ሳላዛር ከመንግስት ጋር ባለው ጥብቅ ቁርኝነት ምክንያት ወታደሮችን ሳይቀር የማዘዝ መብት እንዳለው ለኤሚሊያ ያረጋግጥላታል። አለቃዋም ቀጥሎ ነገር ግን የአሜሪካ ወታደሮች ጣልቃ የሚገቡ ከሆነ በሚከሰተው የተኩስ ልውውጥ ምክንያት ንጹሐን ዜጎች ሊያልቁ ስለሚችሉ ሜሰን እጃቸውን ፈጥነው እንዲሰጡ እንድታደርግ ያሳስባታል። ቅልጥ ያለ ተኩስ ይፈጠራል፣ አብዛኛው ሰው ይሞታል። በቃ እንደዚህ ከሆነ እኮ ሜሰንም በበኩላቸው ሃርድ ዲስኩ የተቀመጠበትን ስፍራ ለማግኘት ሲሉ የካዝናውን ግድግዳ በመራጃ ቢደረማምሱትም ነገር ግን አንዱን ግንብ ሲደረምሱ ሌላ ግንብ እያጋጠማቸው ወደ ተስፋ መቁረጥ ማምራት ሲጀምሩ ኤሚሊያ ለሜሰን ደውላ ውጭ ላይ የአሜሪካ የጦር ወታደሮች ወደ ባንኩ ሰብረው ሊገቡ ስለሆነ እጃቸውን በሰላም እንዲሰጡ ማስጠንቀቂያ ትሰጠዋለች። ሜሰን ግን እጅ መስጠት የሚባል ነገር እንደማይታሰብ በመናገር ወታደሮቹን ለማዘግየት ከፈለገች የባንክ ዝርፊያውን ዜና ሚዲያ ላይ ይፋ እንድታወጣውና ጋዜጠኞች ባሉበት ወታደሮች ኃይል ስለማይጠቀሙ ወደ ባንኩ ዘልቀው እንደማይገቡ ይነግራታል። ኤሚሊያ አያ ሌባ ቢሆንም ማስተዋል ይችላል ይሰውይ። የንጹሐን ደም እንዳይፈስ ያላት አማራጭ ይሄ እንደሆነ በማሰብ የተባለችውን ታደርግና በጥቂት ደቂቃዎች ውስጥ ባንኩ አካባቢ በርካታ የሚዲያ ጋዜጠኞች መጥተው በቀጥታ ቀረጻ ሁኔታውን ለሕዝብ ማስተላለፍ ይጀምራሉ። ይህን ጊዜም ወታደሮቹን ያሰማራው በስልጣን የሚበልጣት ሰው ኤሚሊያ ካሁን በኋላ ምንም አይነት ትዕዛዝ እንዳታስተላልፍ አድርጎ ጊዜያዊ እገዳ ይጥልባታል። ያንተን ፋይል ተይዟል ጉድህ ነው መሰለኝ። ጉድህ እንዳይወጣ ነው። ተንቀለቀልክ አፈላ ገና ከመምጣት ወጣ ነው። ባንኩ ውስጥም ከብዙ ልፋት በኋላ አንደኛውን ግንብ ሲደረምሱ ሲፈለግ የነበረውን ሃርድ ዲስክ ኮምፒውተር ላይ ተሰክቶ በማግኘታቸው ሜሰን ሀከሯ ሊንክን የሃርድ ዲስኩን ፓስወርድ በመስበር ውስጥ ላይ ያለውን ፋይል እንድታወጣ ይነግራታል። ሊንክም ሃርድ ዲስኩ በኃይለኛ ፓስወርድ የተቆለፈ ስለሆነ ሀክ ለማድረግ ቢያንስ 10 ደቂቃ እንደሚፈጅባት ነግራው ስራ ስትጀምር ሜሰንም ውጭ ላይ ያሉት ወታደሮች 10 ደቂቃ ሙሉ እንደማይታገሷቸው ገብቶት ለሊንክ የተወሰነ ደቂቃ ለመግዛት ሲል ታጋቾቹን አንድ በአንድ ለመልቀቅ ይወስናል። ውጭም ላይ የወታደሮቹ አለቃ የጋዜጠኞቹን መምጣት ከቁብም ሳይቆጥር ወታደሮቹን ወደ ባንኩ እንዲገቡ ከማዘዙ ሜሰን ታጋቾቹ የምር ፋይል ተይዞበታል ይህ ሰውዬ እንጂማ እንደዚህ አይደረግ። ጋዜጠኞች ያሉ ንጹሃን ጊዜ ቁጭ ያሉ ምናምን እንደዚህ በላይ ምናምን ወፍ ግን ፋይል ስለተያዘበት ነው። ቶቹን አንድ በአንድ እየለቀቀ ወታደሮቹ እዛው ውጪ ላይ እንዲቆዩ ያደርጋቸዋል። በዚህም ሂደት ሜሰን ሁሉንም ታጋቾች ለቆ ሲጨርስ በመቀጠል ደግሞ አብረውት ዝርፊያ ላይ የተሰማሩ ባልደረቦቹን እጃቸውን በየተራ እየወጡ እንዲሰጡ ያሳምናቸውና እነሱም እንደተባሉት ያደርጋሉ። ሆኖም ግን የወታደሮቹ አለቃ ሜሰንና ሊንክ የተባሉት ዘራፊዎች አሁንም ባንክ ውስጥ እንዳሉ ሲረዳ ጊዜ በጣም ብስጭት ብሎ ወታደሮቹን አሁኑን ወደ ውስጥ ገብተው ያገኙት ነገር ላይ እንዲተኩሱ ትዕዛዝ ያስተላልፋል።
ይህ ሰውዬ የምር ፋይል ተይዞበታል እርግጠኛ ነኝ እንጂማ እንደዚህ አይንገበግቡም። ይህን ተከትሎም ወታደሮቹ ጠመንጃቸውን እንደወደሩ ወደ ባንኩ ሲገቡ ሜሰን በእጁ የሚፈነዳ ቦምብ እንደያዘ ከሊንክ ጋር ሆኖ ከወታደሮቹ ጋር ፊት ለፊት ይፋጠጣል። ከተወሰነ ደቂቃዎችም በኋላ ከባንኩ ውስጥ ከፍተኛ ፍንዳታ ተከስቶ ውጭ ላይ የነበሩት በሙሉ ሜሰንና ሊንክ በወታደሮቹ እጅ እንደተገደሉ ይገነዘባሉ። የባንኩ ዝርፊያ ከተፈጸመ ከአንድ ወር በኋላ ኤሚሊያ እንደ ሳላዛር አይነቱ ሙሰኛ ሰው በመንግስት ላይ ባለው ጣልቃ ገብነት ምክንያት ስራዋን መስራት እንደማትፈልግ ለኤፍቢአይ ኃላፊዎች በመግለጽ ስራዋን ትለቃለች። ይህ ማለት እኮ በውስጥ ምስጢራቸው አቅደው ነው ማለት ነው ይህን ዘረፋ ያከናውኑት። እያሰብን ነው እኛ ምንም ቢሆን 12 ክፍል ተማሪዎች ነን። ስራዋን ለቃ ከአሜሪካ በመውጣት ሀብታሞች ብቻ ወደሚኖሩባት አንዲት ደሴት ታመራለች። እዛም እንደደረሰች ግን በጣም በሚያስደንቅ ሁኔታ እንደ ሞተ ሲታሰብ ከነበረው ሜሰን ጋር ይገናኙና የፍቅር ሰላምታ ተለዋውጠው አብረው ቁጭ ይላሉ። ምን ያልኩ እኔ በሞላ የታቀደብን ነገር ነው። ኢማጂኔሽን እዚህም ጊዜ ኤሚሊያ ምንም እንኳን የኤፍቢአይ ኤጀንት የነበረች ቢሆንም ነገር ግን ከሜሰን ጋር በፍቅር ከወደቀች በኋላ ኤፍቢአይን በመክዳት ከነሜሰን ጋር መስራት መጀመሯን እንረዳለን። የፔሬዝ መኪና የተዘረፈ ዕለትም ኤሚሊያ ሜሰንን ያስቆመች የመሰለችው ቀድሞ ከሜሰን ጋር ባቀዱት እቅድ መሰረት ሲሆን ይህም ኤሚሊያ በኤፍቢአይ ሰዎች እንድትታመንና የደረጃ እድገት አግኝታ እነ ሜሰን ሌላ ዝርፊያ ሲፈጽሙ ከኤፍቢአይ ሰዎች በኩል በመሆን ስለላ እንድታደርግ በማሰብ እንደሆነ እንረዳለን። አቦ ጭንቅላት ተማር ማለት እኮ ይሄ ነው። በመማር ጥቅሙ ይሄ ነው። ኧረ ይመቻችሁ። አጨብጭቤያለሁ የምር። ታሪካችንም የባንኩ ዝርፊያ ምሽት ወደ ኋላ ወስዶን ቦምቡ ከመፈንዳቱ በፊት የተፈጠረውን ታሪክ ማሳየት ሲጀምር የአሜሪካ ወታደሮች መሳሪያቸውን ይዘው ወደ ባንክ በመግባት ከሜሰንና ሊንክ ጋር እንደተፋጠጡ ሜሰን የያዘውን ቦምብ ከማፈንዳቱ በፊት የሳላዛር ጠበቃ የሆነው አሌክስን እንዲጠሩለት ያዝና አሌክስም ወደ ውስጥ ይመጣል። ሜሰንም አሌክስን እንዳገኘው አለቃው ሳላዛር ያስቀመጠውን ፋይሎች ባልደረባው ሊንክ ሃክ እንዳደረገቻቸውና እነሱን የሚገድሏቸው ከሆነ ለሱ የሚሰራ ሰው ወዲያውኑ ፋይሎቹን ኢንተርኔት ላይ እንደሚለቃቸው በመንገር ይህ መረጃ ወጥቶ ሳላዛር መንግስትን የሚያስፈራራበትን ፋይል ከሚያጣ በክሪፕቶ ከረንሲ ካለው ገንዘብ $500 ሚሊዮን እሱና ቡድኑ እንዲወስዱ፣ ቀጥሎም በቀጣዮቹ ቀናት ለሱና በቁጥጥር ስር ላሉት ባልደረቦቹ አዲስ ፓስፖርት ተሰርቶላቸው ከሀገር እንዲወጡ እንዲያደርግ ለአሌክስ ሐሳብ ያቀርብለታል። አረ ጨንቀላት፣ አረ ይችላል። ምናችሁ እኮ በምክንያት ነው እንዴ። አሌክስም መረጃዎቹ ኢንተርኔት ላይ ከተለቀቁ ለነሱ ዋጋ እንደሌላቸው ስለተረዳ አሌክስ ሜሰን ባለው ነገር ይስማማና እጅ በእጅ እንደተጨባበጡ ውጭ ላሉት ሚዲያዎች ሜሰን የሞተ ለማስመሰል ቦምቡን ሆን ብለው አፈንድተው ለህዝቡ ያሳያሉ። በመጨረሻም ሜሰን የሥራ ባልደረቦቹን በሙሉ ከእስር ነፃ አስወጥቶ ገንዘባቸውን ካከፋፈለ በኋላ እሱም ከልቡ ከሚወዳት ኤሚሊያ ጋር የወንጀል ሥራ እንዳግመኛ ላለመስራት ተማምሎ አዲስ ሕይወትን በአዲስ ስፍራ ሀ ብለው ሲጀምሩ እያየናቸው ታሪካችን ያልቃል። አሁን ምንድነው? ይችላል። የሚገርም የጭንቅላት ጥበብ ነው የተጠቀመው። ይችላል። እኔም እችላለሁ። ሰብስክራይብ አድርጉኝ። ደህና ዋሉልኝ። ይመቻችሁ።